አጋጣሚ አያቴም ነበረች እና ምን አለች፣ በቃ እኔ ስሞት ያለኝን ነገር የምሸጣችሁ ቢሆን እዚህ አብሉልኝ አለች እና ምን ልል በቃ ሳትስፋይ ሆናለች። እንደዚህም አለ እንዴ የሚል ነገር ነው በጣም ፊል አድርጋለች እና ደስ ይላል። ቅድም እንዳልኳችሁ በመግቢያ ላይ የመቄዶንያ የመሄድ እድል ቻንሱን ያገኛችሁ ሰዎች እንዲህ አይነት ቦታ ብታችሁ ፕሮግራም ካላችሁ ትንሽም ብትሆን ብታከብሩ መልካም ነው ላለው። ሰላም ሰላም የኛ ቤተሰቦች እንዴት ናችሁ አላችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። እንዴት ነው? ቆንጅቻለሁ። ሰሞኑ አምሮብኛል። ግን ያው የሚያናድደው ነገር ማለት የሚያናድደው ነገር ሳይሆን ያው ብዙ ሰው በቃ መንገድ ላይ ያስቸገሩኝ በጣም አዛ አረጉኝ። ግን ያው እንደምታዩት ያው አግብቻለሁ ስላገባሁኝ ወደዛም ወደዚህም ማለት ስለማልችል ነው። እና በጣም ደግሞ መወዳት ቆንጆ ሚስት እንዳለችኝ ታውቃላችሁ። መንገድ ላይ ደግሞ በጣም የምታስቸግሩኝ ሰዎች አላችሁ እና ፕሊስ በተቻለ መጠን አታስቸግሩኝ። እኔ ስራዬና ሚስቴ ከዛ ያው ቀጣይ የሚመጣው ጭብጭ ያለ ሀሳብ እነሱ ላይ ነው እና ቤተሰቦቼ ላይ ነው። እና ተስፋ ብትቆርጡ መንገድ ላይ ምናምን የምታስቸግሩኝ ሰዎች አሉ እና በቃ ተስፋ ቁረጡ እሺ። እኔን አታገኙኝም። እኔ ቤተሰብን ልጆች ምናምን ቀጣይ ደግሞ ብዙ ነገር አለ እነሱ ላይ ነው ፎከስ ማድረገው። እና ያም ሆነ ዋናው የመጣውበት እንትን ሀሳብ ዛሬ በቃ በጣም አንዳንዴ ነገሮችን እንደዚህ ይሆናሉ ብላችሁ ማታስቡት ነገር ይኖራል አይደል? እና እንደዚህ አይነት ነገሮች በሚዲያ የምታዩትና በአካል መታችሁ ስታዩት እንደዚህ ነው እንዴ የምትሉት ነገር በጣም ብዙ ነገር አለና ዛሬ በህይወት ያየሁት እሱን ነገር ነው። ምክንያቱም አጋጣሚ ሆኖ የማዘር 1 አመት ሙት አመት ለማክበር መቄዶንያ ነበር። አጋጣሚ የማክበር እድልን አግኝተን ወይ ደግሞ ለማክበር አስበን ከሲስተር ጋር ተነጋግረን እዛ አደረገንና በቃ ያለው ነገር እዛ ላይ ያለው ነገር እንዲህ አይነት ነገር አለ እንዴ በአንድ ሰው እንዲህ አይነት ነገር ይቻላል እስክል ድረስ በጣም አሜዚንግ ሆኜ በጣም የተገረምኩበት ነገር ነው። እና ሁሉንም ነገር ዲቴል ያለውን ነገር እናሳያችኋለን። በዚህ አጋጣሚ እድሉን አግኝታችሁ እንዲህ አይነት መሄድ ቦታ እድሉን አግኝታችሁ እንደዚህ አይነት ቦታ መሄድ የምትችሉ ሰዎች ካላችሁ ፕሊስ ቢያንስ መታችሁ አትሊስት ምንም አታርጉ ገብታችሁ ጎብኝታችሁ እግዚአብሔር ይማራችሁ ራሱ ማለት በጣም ትልቅ ነገር ነው። እነሱ ምናልባት አሁን ኔክስት በሚመጣው ቪዲዮ ላይ የሚያስጎበኝል ሲያወራ ትሰማላችሁ። በቃ ለነሱ ጀስት በቃ መታችሁ እግዚአብሔር ይማራችሁ ማለት እንደዚህ ሰው ሲያዩ በጣም ሞቲቬት እና በጣም በቃ ደስ ይላቸዋል። ምክንያቱም እነሱ የሚፈልጉት የሆነ ጀስት በቃ ሰውን እንትን ማለት ነው። በቃ እንዴት ናችሁ ሰላም ነው የምትሉት ነገር አለ። ሰውን ቀላል ነገር ነው መቼም ገንዘብ አንከፍልበትም። ይሄ በጣም ኢዚ ነገር ነው። ይሄን ነገር ግን በጣም ከሚነግራችሁ በላይ በጣም ይፈልጉታል፣ ይወዱታል። እና ያው በዚህ አጋጣሚ ለምን ለቤተሰቦቼ የሆነ ቪዲዮ ነገር ሰርቼ አላቀርብላቸውም? መቼም አብዛኞቻችሁ መቄዶንያን ታውቃላችሁ በጣም ግን ዲቴል ያለውን ነገር ውስጥ ገብተን አናውቅም። ሪያሊቲውን ስንናገር ማለት ነው። እኔ በራሴ አሁን ስለ መቄዶንያ ብዙ ነገር አውቃለሁ ምናምን እል ነበር ከዚህ በፊት ግን ምንም እንደማላቅ ነው። እዛ ስገባ ያየሁት ነገር ጀስት በቃ ምንም ነገር እንደማላቅ ነው ፊል ያደረኩት። እና ደግሞ አጋጣሚ ሆኖ ሁለተኛ ደግሞ ለየት የሚያደርገው ነገር ከቤተሰብ ጋር ምናምን እንዲተነጋግረን ሰው ብዙ ጊዜ ሲያከብር ሙት አመት ጥቁር ለብሶ ነው የሚያከብረው አይደል? ጀስት ነው እንደምታየኝ እኔ ነጭ ለብሰን ምክንያቱም ማዘርም ቆርባም ስለነበረ ከዚህ በፊት ነጭም ጥቁርም ነገር ስለማይፈቀድ ነጭ ለብሰን ምናምን ነው። እና ሰዎቹ ራሱ በቃ ጀስት በጣም አሜዚንግ ነው። እንዴት እኛ እስከዛሬ ብዙ ሰው መጥቶ አይቶናል ምናምን ሙት አመትም የሆነ ነገርም ሲያከብር ጥቁር ለብሶ ምናምን ነገር ነው። እንደዛ ነው እሱ የሚያደርጉት። እና ቤተሰቦች እንግዲህ እናሳያችኋለን። ያለውን ነገር ታያላችሁ፣ ትፈርዳላችሁ። በተቻለ መጠን መርዳት የምትችሉ ሰዎች ፕሊዝ መታችሁ ወዷቸው። ማትችሉ ከሆነ አትሊስት አካውንታቸውን ናቸውን አሁን መቄዶንያ ብላችሁ ፌስቡክ ላይ ምን ዋትኤቨር የትኛውም ሶሻል ሚዲያ ላይ ሰርች ብታረጉ የነሱን ነገር ማግኘት ትችላላችሁ። ስለዚህ ፕሊዝ በተቻለ መጠን በሆነ አጋጣሚ ጊዜ ሰጣችሁ ብትችሉ ፕሮግራም ይዛችሁ ብዙ ሆናችሁ ብትሄዱ፣ ካልቻላችሁ ግን የሆነ ሰዓት ወይ በአካውንታችሁ ሊሆን ይችላል
በሆነ ነገር ብቻ ባገኛችሁት አጋጣሚ መርዳት ትችላላችሁ። እና ሁለት ነገሮች ደግሞ በጣም አሜዚንግ ሆነዋል። ምናልባት በደንብ እዛ ላይ ትሰሙታላችሁ። መቄዶንያ አንድ እግር ጫማ ዋጋ አላት ብሎ ተናግሯል ልጁ። እና እንዲህ ምን ለማለት ፈልጎ ነው ምናምን ብዬ በጣም እንትን ስል በጣም በጦርነቱ ምክንያት በጣም ብዙ ሰዎች እግራቸው የተቆረጠ ሰዎች አሉ። ምክንያቱም አንድ እግር ጫማ መርካቶ ወይ የትኛውን ቦታ ሄደን ልንገዛ ስንሄድ የሁለት እግር ጫማ ዋጋ ነው የሚሰጡን። ስለዚህ አንድ እግር ጫማ መቄዶንያ ስትመጣ ዋጋ አላት። ሌላው ሁለተኛ ነገር ደግሞ የነገረን ዋጋ አለው። ልሙጥ ወረቀት አለ አይደለ? ይሄ ስዕል ምናምን ለመሳል በጣም ይፈልጋሉና አንደኛው ሳይድ የተበላሸ ሆኖ ሁለተኛው ሳይድ ላይ እነሱ አርቲስት ለመሳል ምናምን ትሬኒንግ ለማድረግ ይሞክሩታል። ስዕል ቤቱንም ምናምን ታዩታላችሁ። እና ብዙ አላብዛባችሁ ቤተሰቦች፣ በጣም ያው አሜዚንግ እና የወደድኩት የተማርኩት ነገር ስለሆነ ነው እና እንድትመጡ እጋብዛችኋለሁ። እንግዲህ ሙሉ ቪዲዮን እንየው። ቀጥታ ወደ ቪዲዮ ጸሎታችን በሰላም ማስፈጽሙ ለዚህ ሰዓትም እንዳደረሰን ወደ ብርሃን እድገቱ በሰላም ያሸጋግረን። መዓቱንም በትዕግስት ቁጣውንም በምሕረት መልሶ ለዓለሙ በሰላም ያውርድልን። ወለነፍሳተ አግበኪሁም ወለነፍሳ አመቱ ዓመተ ሚካኤል ወለነሰብ ገብሩ ገብረ ሚካኤል በሰዓተ ገብርኤል ነፍሳቸውን ገነት መንግሥተ ሰማያት አሳልፎ በእነ አብርሃም በእነ ይስሐቅ በእነ ያዕቆብ አጠገብ ያሳልፍልን። በእነ ሳራ በእነ ሉቃ በእነ ቅድስት አርሴማ አጠገብ ያሳልፍልን። ያለፉትን ወገኖች እናንተን በሕይወተ ሥጋ በሕይወተ ነፍስ ቆማችሁ ነፍሳቸውን ያስጠራችሁትን ለዓለሙ ሁላችንን ብቀ ሰላም አውርዶ ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም እንዲያሸጋግረን እንዲህም እያልን አባታችን ወገንና መሲ ነው። ለመንግሥተ ሰማያት ሁላችንም የበቃን ያደረገን ልጆ ማረነ ማረነ ክርስቶስ ከማውባን ተእጀትን ማርያም አንተ እግዝእትነ ማርያም ማረነ ክርስቶስ ወልደ ኢየሱስ ክርስቶስ ስለዚህ ኃጢአትህን ኃጢአተ ኩሉ ሕዝብከ ዘገበርነ በዓይንቱ ወያይንቱ በእፍረት ወይፈካነት ያውቃል። በሌትም በመዓልትም የሠራነው ኃጢአታችንን የማይሠራ ኃጢአት እግዚአብሔር ሰላም ቤተሰቦቻችን፣ እንግዲህ በድጋሚ መጣን። መቄዶንያ በጣም 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 ደስ የሚል ነገር ነው። እዚህ ጋር አባቶች ማዕዱን ባረኩልን እንደምትመለከቱት እና 500 ሰው ማብላት እኔ አሁን ሳስበው ቢያንስ እኛ 6 ሰዓት ከምናምን ነበር የገባ ነው መቄዶንያ። ከዛ ደግሞ የመቄዶንያ ውስጥ ከመግባታችሁ በፊት የምታዩት ነገር አለ። ዶክመንተሪ ይከፈትላችኋል። ከዛ ትጎበኛላችሁ እና እኛ ደግሞ ሰዓት ትንሽ አነሰን እና ምንድን ያደረግነው ወደ ፕሮግራሙን ሄድነው። ትንሽ ሌት የሆኑ ሰዎች ነበሩ ከሌላ ቦታ የሚመጡ፣ እነሱን እየጠበቅን እና 500 ሰውን ለማብላት ቢያንስ 6 ሰዓት ከወጣን
10 ሰዓት ምናምን ነበር እንወጣለን ብዬ ያሰብኩትና በጣም ነው የገረመኝ። ምግቡ ሬዲ ነበረ። ወጥ ብቻ ነው እየተጨለፈ የተሰጠው። 500 ሰው ለማብላት 1 ሰዓት አልፈጀም እና በጣም ነው አሜዚንግ የሆንኩት። ደስ የሚል ነገር ነው በእውነት። እንዲህ አይነት ፕሮግራም ያላችሁ ሰዎች ካላችሁ በቃ አንዳንዴ ምንድን ነው የሆነ ነገር ፕሮግራም ቤት ካላችሁ እዛ ሄዶ ማብላቱ ሞር የተሻለ ነው። ምክንያቱም እዚች ጋር እንደሰማነው ከሆነ ፐርዴ በአንድ ቀን ውስጥ ምናልባት 1 ሚሊዮን ብር ለምግብ ይወጣል እዛ ቤት። ቀላል አይደለም ይሄ። እና እኛ ደግሞ አጋጣሚ ፕሮግራም የተዘጋጀልን የወንዶች መኖሪያ አካባቢ ነበረ። ሴቶችም አሉ። ሴቶች ግን ያሉት ያው እናቶች እና ደግሞ ትንሽ ኦቲዝሞች ምናምን እንደዚህ መስማት እንትን ማይሉ ማለት እነሱ ያሉበት ቦታ ነው። እና ብቻ በጣም ደስ ሲል ነበር ያለው ሳትስፋይ። ያው እንደዚህ በምታዩት መልኩ በሰንሳ በሰልፍ ነበር እየሰጠን የነበረው። ብቻ በጣም 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 ደስ ይላል እውነት። በቃ እንደዚህ ቦታ ሄጄ አይዶኑ ስለማላቅ ይሆን አላቅም፣ በጣም ነው ሳትስፋይ እንኩት። ምክንያቱም በእርግጥ ሄጄም ባላቅም ግን እሰራበታለሁ። እዚህ እኛ ቡታጅራ ላይ እንዲህ አይነት ነገር አለ፣ በጎ አድራጎት የምንሰራው። ግን ያም ሳትስፋይ ይሰጣቸዋል። ግን ሞሮፍ ደግሞ እንደዚህ ትልቅ ቦታ በጣም ብዙ ብዙ ሰው ያለበት፣ ምክንያቱም መቄዶንያ በጣም ብዙ ሰው ነው ያለው። እናቶች አሉ፣ አባቶች አሉ፣ ህጻናት አሉ፣ ሴቶች አሉ። ብዙ አይነት ሰው ነው የምታዩት። ኦኬ። እና ምንድነው ምናምን ስትል በቃ ልጁ ሲያብራራ ሲሰሙ ጀስት በቃ ከዚህ በፊት እንደናንተ ሰው የጠየቁ የታመመ የጠየቁ የተቸገሩ የሰጡ ሰዎች ናቸው። ግን ምን ይሆናል በቃ በስተመጨረሻ ልጅም ከሌለ ወይ ይጠፋሉ፣ ወይ በመጥፋት ምክንያት ይወጣሉ፣ ወይም ደግሞ ምንድነው ስሙ ይሄ በቃ አቅም ያረጁና ቤት ውስጥ ይሆኑና የሚረዳቸው ሰው ከሌለ ጎዳና ይወጣሉ። በዛ ምክንያት ነው። እና አብዛኞቹ ደግሞ ቢፎር ኤንድ አፍተር ቪዲዮ ስታዩ በጣም አሜዚንግ ነው የምትሆኑት። ምክንያቱም ትንሽ በቃ እንጃ ታዝናላችሁ። በመጀመሪያ የነበረውን ቪዲዮ ስታዩ፣ አሁን ደግሞ የነበረውን የዛን ሰው ቪዲዮ ስታዩ በቃ አንደኛው ኢንጂነር ነኝ ይላል። ኦልሞስት በኢንጂነሪንግ ግራጁዌት ያደረጉ በጣም በጣም የሚገራርም እውቀት ያላቸው ሰዎች ናቸው ጎዳና ላይ ወጡት። እንደ በፊት ያልተማረ ምናምን አይደለም። እና በጣም ነው የሚገርማችሁ። እና አብዛኞቹ ከእንደዚህ አይነት ህይወት ውስጥ ተነስተው ኢንጂነር የተማሩ ሰዎች ወደ ኢንጂነር ቦታቸው ብቻ ኤቭሪቲንግ አብዛኞቹ ወደ ስራ የገቡ ናቸው። እና እዛ መቄዶንያን ሰፖርት በማድረግ ይሰራሉ። እና በጣም ደስ የሚል ነገር ነው እውነት። አጋጣሚ አያቴም ነበረች እና ምን አለች፣ በቃ እኔ ስሞት ያለኝን ነገር የምሸጣችሁ ቢሆን እዚህ ያብሉልኝ አለች። እና ምን ልል በቃ ሳትስፋይ ሆናለች። እንደዚህም አለ እንዲህ የሚል ነገር ነው በጣም ፊል አድርጋለች። እና ደስ ይላል። ቅድም እንዳልኳችሁ በመግቢያ ላይ የመቄዶንያ የመሄድ እድል ቻንሱን ያገኛችሁ ሰዎች እንዲህ አይነት ቦታ መጥታችሁ ፕሮግራም ካላችሁ ትንሽም ብትሆን ብታከብሩ መልካም ነው ላለው። እና ቤተሰቦች ትንሽ ለድምፄ ይቅርታ ጠይቃለሁ። ድምፄ ጉንፋን ይዞኝ ነው እንደዚህ ሆነው። እና በዚህ አጋጣሚ ደግሞ ያልጨረሱት ያው ባለፈው ሰይፉ ሾው ላይም እንደተመለከታችሁት ያልጨረሱት ህንጻ አለባቸው እና ሆስፒታሉ ሲነግሩን እዛው ላሉ ብቻ አይደለም ሆስፒታሉ የሚሆነው። የኩላሊት እጥበት ዲያሊሲስ ቤት ውስጥ ሆነው ግን ደግሞ ቤት ብቻ ኖሯቸው ሕክምና ማያገኙ ሰዎች በጣም ብዙ ሰዎች አሉ። እሱንም ታሳቢ አድርገው ነው። ምክንያቱም ቤት ውስጥ ሆነው ቤት ያላቸው ግን ደግሞ የመታከሚያ ገንዘብ የሌላቸው ሰዎች አሉ። እነሱንም ሰፖርት ስለሚያደርጉ ነው። እና በተቻለ መጠን አቅም ያላችሁ ሰዎች መቄዶንያን እየሄዳችሁ በአካውንትም ሊሆን ይችላል፣ በአካልም ሊሆን ይችላል። ፕሊስ እባካችሁ በጸሎትም ሊሆን ይችላል። ባላችሁበት አጋጣሚ ባላችሁበት ቦታ ሆናችሁ ሰፖርት አድርጓቸው ነው የምለው የዛሬው መልእክቴ። እንግዲህ ቪዲዮ ይቀጥላል እንደምታዩት ነው።
እና ቤተሰቦች ኮፒ ሊንክ ሼር በማድረግ ላልደረሰው ቤተሰብ አድርሱልኝ እና እንዲህ አይነት ፕሮግራም ማዘጋጀት ለሚፈልጉም ሰዎች ሼር አድርጉልኝ። መልካም ጊዜ ይሆንላችሁ። እውነቱ ሌላ ጊዜ ካየነው ዛሬ ለየት ያለ ይህ ፈጣሪን በጣም ያስረዳንና እንዲህ ነጭ ልብስ ለብሳችሁ ሰርገኛ ነው የምትመስሉ። በእውነት ይሄ ጌታችን ኢየሱስ ክርስቶስ የሚወደው ነው እና እድሜ ጤና ይስጣችሁ። ቤታችሁ የደስታ ቤት ይሁን፣ ቤታችሁ የፍቅር ቤት ይሁን። እንዳበባብቡልን እንደ ቀደም አለምልሙልን። ለመንገስ ስትሄዱ ቤታችሁ ሶስቱን ወጣቶች ከእሳተ ነበልባል እንዳወጣ ሁሉ እናንተንም ከተለያዩ አደጋና ከተለያዩ ፈተና ከተለያዩ ይከላከላል። በእውነት ይህ ለእኛ ያደረጋችሁት እንክብካቤ ቀላል አይደለም እና ለእኛ ያደረጋችሁት እንክብካቤ ቀላል አይደለም። ይህ እኛ እዚህ የምንገኝ አባቶች ከዚህ በፊት ለሀገራችን ለኢትዮጵያ ብዙ ስራ ውለታ ዋል ነበር። ግን ያው ተሰርቶ ይኸው ለዶክተር ቢኒያምና ለእናንተ ለሌኒ ገበየስ ተሰባስበን ይገኛል። እዚህ ወደ 8500 አረጋውያን ይረዱ። ሌላ ደግሞ በተለያዩ ለከተማ ብራንች 46 ብራንቾች በመሀል በእግዚአብሔር ኃይል በመሀል በእናንተ ኃይል በእውነቱ እግዚአብሔር የሚሳነው ነገር የለምና የዋህነታቸውና ቸርነታቸውን አይቶ በሰፊው ከፍተው ሰጥቷቸዋል እና ብዙ እንትን አድርባችሁ እንዲህ ተሰባስባችሁ የመጣችሁ 44 ታቦት አሰባስባችሁ በሰላም ወደ ቤተ ክርስቲያን እንግዲህ የኛ ምርቃት ዋስ ጠበቃ ይሁናችሁ። እኔ ያጎደልኩበት ይሁን እግዚአብሔር ይሁንበት። ጌር ይሁን ለሀገራችን፣ ጌር ይሁን ለእናንተ፣ ጌር ይሁን ለእኛ። ሰላም ሁሉ እንወዳችኋለን። ቤተሰቦች በመጀመሪያ ደረጃ እንኳን ወደዚህ የእግዚአብሔር ትንፋሽና የእግዚአብሔር ትንፋሽ ወዳለበት መቄዶንያ በሰላም መጣችሁልን። እነዚህ ሶስቱም ሞቱ አይባሉም፣ አረፉ ነው ይባላል። ሰው ሞተ የሚባለው በሕይወት እያለ የፈጣሪ ትእዛዝ እያወቀ ያጠፋው ዳግም ትንሣኤ ነው። ስለዛ እናንተ አለባበሳችሁ ጥሩ ነው። ይሄ ነው በቃ ይህን መታሰቢያ ማድረግ እንጂ ጥቁር መልበስ ዋጋ ግን ይህ መታሰቢያ ሰባቱ ሰማያት አልፎ ተመዝግቦ ቁጭ አሁኑ ሰዓት እና ነፍስ ይማርልን። እናንተም ከዳር ማዕዘን ይሰውራችሁ። ሁሌ በደስታና በሰርግ በመርቃት ለመገናኘት ያልቃል። ሰላም ግቡልን። እግዚአብሔር ይስጥልን። ገብረ ሚካኤል ብስራተ ገብርኤል ዓመተ ሚካኤል ብስራተ ገብርኤል ዓመተ ሚካኤል ገብረ ሚካኤል ቤተሰቦች፣ ልጆች፣ ወንድሞች፣ እህቶች፣ አባቶች፣ እናቶች፣ የመቄዶንያ ቤተሰቦች እንደምን ዋላችሁ? ሰላማዊ ሰላም አስመስል። በዛሬው ቀን እኛ ቆመናል። እነዚህ ያለፉ የእነሱ ስም ማጥፋት ማለት ትልቅ ነገር ነው። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። በዛሬ መታሰቢያ የተደረጋችሁ ሶስት ሰዎች ለገነት ያብቃቸው፣ መንግሥተ ሰማያትን አውርሳቸው። እናንተ ቆማችሁ የወለዳችሁ የተባረከ አገር ተረካቢ እናት አባትን አክባሪ ያድርግላችሁ። በእውነት ይህን እንደዚህ ደግሳችሁ አዳራሽ ሙሉ ማብላታችሁ ለእነዚህ ለነፍሳቶች ጻድቃን እንዲሆንላቸው ነው። ለመንግሥተ ሰማያት ብድር ይግባችሁ፣ ብድር ይግባችሁ። የረገጣችሁበት ለምለም የምንጨብጡ በረከተ ረድኤት ይሆንላችሁ። ማንም ከዛ ከሞት አይቀርም። እናንተም ለብድራችሁ ነው ቆማችሁ የራሳችሁ
አይቀርም። እነሱ ለገነት ለመንግሥተ ሰማያት ዋጋችሁን ይክፈላችሁ። ቸር መድኃኒት ከእናንተ ያላችሁት ልጆቹን አያቶቹ ለእነሱ ዕድሜና ጤና ይስጥላችሁ። ለእሱ ዋጋውን የከፈላችሁ ሌላ የፊት መሪነትን ያሳደገው ዋጋውን ሳያስቀምጥ ቤቱም እያስቀምጣል። ቀኝ ወንበር ያድርግላችሁ። ቀኝ ወንበር ይሁንልን። የረገጣችሁ ገንዘብ ይሁን፣ የጨበጣችሁ በረከተ ረድኤት ይሁን። የምትናገሩ ፍሬ ላይ ዋልላችሁ። ስራችሁ የተቃና ጎጆአችሁ ይሁን፣ ቤታችሁ ማዕዳችሁ ሰፊ ይሁን። መቆርና በጎ አድራጎት እንደዚህ ሊያመልጥ ያስባለሁ። ደካሞ ደክመን መንገድ ላይ አምጥቶ እናንተ ደግሞ እንደዚህ ማብላታችሁ በጣም ትልቅ ነገር ነው። በእውነት እኛ እኮ አሁን የሁለት ዓመት ነው ቢኖረን እስከ 80 እስከ 90 እናንተ ደግሞ ይሄ ማብላታችሁ ቸር መድኃኔዓለም ይቅርላችሁ ይስጣችሁ። እግዚአብሔር ይስጥልን። ትዳራችሁ ሞቅ ያለ ይሁን። አገራችን ሰላም ይሁን። ገባውን ጥጋብ ይሁን። በዛሬ መታሰቢያ አደረጋ ሶስቱም ሰዎች ነፍስ ይማርልን፣ ነፍስ ይማርልን፣ ነፍስ ይማርልን። ይሆን አዘላ ዓመቱ በሰርግ በደስታ በፌስታ ደስ የሚል ያድርግላ፣ ያቆይላ። ትንሹ ይደግላችሁ፣ ሽማግሌ በቆይ ሰላም ሁኑልን። ነበር የኔ ፍጥረቶች የኔ ዘሮች የሉም እንደ ዓመታት የተረሳ ብለው ያዙ የተክዙ ነበር። ዛሬ እረፍታቸው ደስታቸው ይኖራል ማለት ነው። እናንተ ግን ኢየሱስ ክርስቶስ ደግሞ ለእናንተ እድሜ ማሳላ ጽድቅና በላ ሰለቆ አብረው የነሱ በታስቀ ያለው ትውልድ የሚገጥም ዛሬ በእውነት ትልቅ ያረጋቸው ያናረጋችሁ እንግዲህ ቦታ ለቀባሪ ያስረዷት ይሆናል እንጂ ብታውቁ ነው የመጣችሁ። ከዚህ ቦታ ምን ያህል እንዳለ እግዚአብሔር እንዴት እንዳለ ያወቃችሁ ነው የመጣችሁ። ስንት ከዚህ አረጋውያን እንዳሉ፣ ስንት ሊቃነ ካህናት እንዳሉ እዚህ ውስጥ ያለ ብዙ ሊቃውንት ነው ያለ ብዙ ሊቃውንት ለዚህ ያለ መምጣታችሁ ነው ትያችሁ ኪዳን የሚደረሰው በዚህ በታቱ ሙሉ በኩል ፍታት ነው የሚደረገው ጸሎት ነው የሚደረገው። ይህን በማወቅ እናንተ ወደዚህ መታችሁ ራብ ኳብ ላይ ክሙኒ ነግረከው ቦታው ከኩኝ አረቋ አልመስክሙኒ ያለውን እናንተ ለዚህ ለታረሰው ሁሉ ዛሬ መታችሁ መግባችኋልና እግዚአብሔር አምላክ ስጦታችሁን የሚቀበል የሚያሳርግ ያድርግልን። ለነሳ ግብርቲሁ ገብረ ሚካኤል በስራተ ገብርኤል ወለነሳ አመቶ አመተ ሚካኤል ሀገረ ሕይወት መንግስተ ሰማያትን ያዋርስልን። አዝራድና ግልቦታ ይደምርልን። እግዚአብሔር አምላክ ክፉም የደርስባችሁ በጎ ዘላለም ከእናንተ ጋር የሚሆን ያደርግልን። አባታችን ሆይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ስርዓታችን ዋዳተ ሁሉም ነገር የኔ እናንተን ኃጢአት እግዚአብሔር ይቅር ይበለን። ማይሰራ እግዚአብሔር ይፍታ። እግዚአብሔር ነፍስ ማለት
እንደዚህ ያልነበረ በቤተሰብ ችግር ቤተሰብ ያለባ የሆኑ ህፃናቶች በሰፈራቸው ያጋጥሙ እዚህ ተጣሉት ትንሽ ነው የነበሩ መቆነት ነው ትንሽ ነበር። እዚህ ነው ያደጉት። ሲያድጉ ምንድነው የባሪያ ልጅ ሆነው ነው ያደጉት። ራበኝ፣ ጠማኝ፣ ልብስ ስጠኝ፣ ውሃ ስጠኝ ምንም ያውቁት አይደለም። ሰው እንደው ለራሱ እንዲና ሰዓቱን ጠብቆ ካልሰጣቸው በስተቀር እንደምታዩት ዝም ነው። እግዚአብሔር ግን ለነሱ ቅርብ ነው። ከሰው ጋር ባያወሩ እግዚአብሔር እነሱን እያዋራቸው ነው። ዝም አይላቸው ምሕረቱን እስከሚያደርግላቸው ድረስ የሚያጫወታቸው ነፃ ልጅ እዚህ ቤት ከዚች ቤት አይወጡ። አሁን እኛ ከኢትዮጵያ ውጭ ሌላ ሀገር ነው የምንመኘው፣ እነሱ ግን ከዚች ውጭ ይናፍቃቸዋል። ምክንያቱም ሄደ አይራመዱ አደራቸው ነው መመገቢያቸው ነው ሲታጠቡ እንኳን እንደዛ ልጅ ህፃን ልጅ እንኳን ተሸክመን እንወስዳለን። እነዚህ ግን በዊልቸር አረሰደከመ እነዚህ የሚንከባከቡት እንትን አለ። እነዚህ ግን ሰው ሳይሆን ይደሰታል። ምንም ሌላ ምንም ታሪክ የላቸው። እግዚአብሔር ትልቅ መልክ የሚያሳልፍ እግዚአብሔር ከእነሱ ጋር ቀረብ ያለ እግዚአብሔር ይማራችሁ ማለት ነው። እግዚአብሔር ይማራችሁ። እንሂድ ደህና ዋላችሁ። ገባበል እነዚህ ደግሞ እናቶቻችን ናቸው። እነዚህ እናቶች ድሮ እንደናንተ ሰውን ያበሉ፣ ሰውን ያጠጡ፣ ሰውን የጎበኙ ብዙ ነገር ለሀገራችን ብዙ መስዋዕትነት የከፈሉ እናቶቻችን ናቸው። መጨረሻ ሁላችንም አናውቅም ወዴት ባለነው ህይወት ባለነው ነው በጎዝ እየሰራን የምንሄድ መጨረሻችን የሚያምረው እነዛ። እነዚህ ግን ቁም ሰርቶ አይደለም ከሀገራችን እስከ ሌላ ሀገር ላይ ሲንከራተቱ የቆዩ እናቶች ባህላቸው ድልና ቦታ ስለነበር እነሱ ሲያቀበሉ በወጣትነት ያልሰሩ ሀብት አይመጣም። ከጊዜ በኋላ እግዚአብሔር ደግሞ ጥሏቸው ወጣለ። ከነበረበት ሀብቱ ጥሎ መጥቶ እነዚህን ከጎዳና ከየትም ከቤተክርስቲያን ከቤታቸው ተቸግረው የነበሩት እናቶች አንስቶ የሚያምር አልጋ ላይ ነው እነሱ ካርታ ፕላን ያላቸው ቤታቸው ማለት ነው። ከነቤቶች እነዚህ ያውቃሉ። ሁሉንም እየዞራችሁ እግዚአብሔር ማለት እዚህ ለሚታዩት የምትመለከቱት ጠቅላላ እንደዚህ አይነት ቦታ ብዙ ወጣቶች በአእምሯቸው ምንም ሳይሰሩ እዚያቸው እንዲመጡ ይሰራሉ። ይመጣሉ ቡና ወደ ሌላ አእምሯቸው እንዳይጨናነቅ ይመጡና ሲል በሙሉ እነሱ ናቸው የሳሉት። እነሱ ምስክርነት ነው። እዚህ ላይ ፎቶግራፋቸው ከውጭ ተገዝተው ምናምን አለ መጀመሪያ እንደዚህ ወረቀት ነው ልሙጥ ወረቀት አለ እንደዚህ ነው ግሩፖች አሉ። በአንድ በኩል ተጽፎበት ካልተጻፈ መጀመሪያ ከዚህ ሲሆን
ሰው ካላየ ወይ ሰፈራቸው ላይ ታቃጥላላችሁ ወይ ቢሮ ሊሆናቸዋል ተለያየ ኖራቸው ምክንያቱም ድርጅቱ የሚያስቡላቸው እንደዛ ነው። ለዚህ ሰው ሳይ የሚያጣጥጡ ቆሻሻ ላይ የሚጥሉትም እንደዚህ አይነት ማለት ነው። በዚህ ሁሉ ኖርማል ከሆነ ቦርድ ከሚሄዳቸው ከዚህ ነው ዋጋ አላት ሚቅርና ትንሽ ነገር ነች ካላነሰ ግን ሚቅርና ያው ከ8,500 አረጋኝ ይህንን አስቡ መግዛት ከባድ ነው። ሰው ደስ ሲጎሙላችሁ እንድነው እንደሚሰጡ ከለከው ብዙ ፈቶች አሉ ወይራስ ወይ ፈተሩ አይ ከዳና ቢሰሙ ይነገራል። ትክክለኛ መጥረበት ሰፈር እኔ እኮ የመጣው እዚህ ቦታ ነው። እኔ እኮ ወደ እናት ያለ አባት ያለ ሁሉ ነገር ተናገረ ለቤተሰብ ይቀርብ ለታየው ከሆነ ይጣራ ይሰፈር ይወስድ አሁን ይሰፈር ይኖራችሁ አይታወቅም። ያው አንዳንድ ነገር ናት ለእርሳሶች የዛሬዎች ሲጠሩ ዳክም ናቸው። እዛ ሆናችሁ ከደወላችሁ ነው የሚቀርበው መኪና ከተማ ስለሚይዙ መጥቶ ያነሳል። አባባ እንዴት ዋልክ? ወይ ሙራድ አካውንት አለ ትልቅ ሰዎች አሉ። እሱ ደግሞ ጋር ነገር ተቃይበል ተቃይበል ደግሞ 80 ዓመታቸውን በቅርብ ጊዜ ነው ያከበሩት። ከ30 ዓመት በላይ ደግሞ እንደዚህ ከ1 እስከ 8 ያሉትን በኃይለ ሥላሴ ጊዜ አስተምረዋል። ከ1 እስከ 8 ያሉትን አማርኛና እንግሊዝኛ አስተምረዋል እና አሁን ግን አይናቸው አይም ጆሯቸውም ትንሽ ትንሽ ነው የሚሰማው። እንደዛም ሆኖ ግን እግዚአብሔር ስለስቶ ነው እንደዚህ መጫወት ይችላል ማለት ነው እና አንድ ሙዚቃ ይጫወታል። እናት ውለታዋን ባወሳ እወዳለሁ። ደግነቷ ብዙ መሆኑን አውቃለሁ። ዝነሽ በቀለ ናት። ክቡር ዘበኛ ኦርኬስትራ ጋር ነው ዘመን ተሻጋሪ ሙዚቃ እናመሰግናለን።